እያለች እዛው ነው በቃ ከአጥር ቆማ ወደ ላይ ታያለች። የሚመጣበት ያወራል ሲመጣ፣ ከዛ ከላይ ከሰማችሁ ዝም ብሎ ይለፈልፋል። ሲመጣ ትንሽ በቃ ድምፁን ትሰማለች። ለምን የአእምሮ ህሙማን ማዕከል አታስገቡትም? ወንድምሽ አጣው ቁጥር አጣው። እኔ ምንም አላውቅም። ቁጥር አጣው። እንደዛ የት ነው ያላችሁት? እኔ እዛ አረብ ሀገር ነኝ። አሁን ከመጣው እሱ ያለው ስልጤ ሀገር ነው እኮ። ለምን ወደ አዲስ አበባ አምጥቶ እዚህ ወይ አማኑኤል የሚያስገባው ሰው የለም? ወላሂ አማኑኤልም እንደዛ የሚያግዘኝ ሰው የለም። አጎት ምናምን አንቺ ቁጥር እቺ በእኔ መንገድ ነው ይመለከተኛል የምትለዋ ልጅ እኔ ጽፌላት ነበር። ምንም ልታነሳልኝም አልቻለችም። 3 ልጅ ታሞ ምናምን ጉራጌ ሀገር ላይ ምናምን ታሪኩ ሰምተሽ ማለት አንቺ ገንዘብ ትከፍያለሽ? ተቋም ነው የምትፈልጊው? ይከፍላለሁ። ብቻ እሱ እንትን ይግባ ስልሽ የሆነ አዲስ አበባ እኔ የማውቃቸው ተቋማት አዲስ አበባ ነው ያሉት። አዲስ አበባ የሚያመጣልሽ ሰው አለ ወንድምሽን? ባሌም አለ። ባሌም ያመጣዋል። ባለቤትሽ ያመጣው ያስገባው ላይ ይመለከተኛል። ይመለከተኛል ማለት ነኢማ ናት? እና አናገርሻቸው? እኔ ያላናገርኳትም አታነሳልኝም። በውስጥ ስጽፍላት አንቺንም በስንት መከራ ነው ያገኘው ሻቡ። አንቺ ፕሮፋይል ባለበት ውስጥ ሁሌ እየገባው እሷ እኮ የለችም። እኛ ነን። ብዙ ፌክ አካውንት አለ በስሜ። በጣም ብዙዎች ፎሎ ለማግኘት በእኔ ስምና ፎቶ በጣም ብዙ ሀቢባ ብለሽ ቲክቶክ ላይ ብትገቢ 1 ሚሊዮን አካውንት ነው ያለው። ስለዚህ ያ ሁሉ የኔ ባለፈው ማለት ላይ የሚገባበት ብቻ ጠየቁኝ። ጠየቁኝ እና ባለፈው ተነግራት አንዷ ደግሞ ብር ምናምን ግዴታ መሙላት አለብሽ እኔ እነግርሻለሁ አለችኝ። እንዳትበጊ፣ ውሸት እንዳትበጊ፣ ሌቦች ናቸው እንደሱ የሚሉት። አንድ ወንድሜ እኮ ነገረኝ ማታ፣ ሀቢባ ምንም ብር እንትን አትልም ብሎ አንድ ወንድሜ አንቺ እዚህ ጋር አግኝቼው ማታ በጣም ነው የማመሰግነው። እሱ ነገረኝ ሁሉንም ነገር። እኔ ሁሌ ነው የምናገረው በስሜ ፌክ አካውንት ፌክ ቴሌግራም እየከፈቱ ሰው እርዳታ ሲጠይቃቸው ገንዘብ የሚጠይቁ በጣም ውሸታም አጭበርባሪዎች አሉ። ስለዚህ ተጠንቀቁ እንዳትበሉ ብራችሁን ብዬ ብዙ ጊዜ ተናግሬያለሁ። ብዙዎቹ ከተበሉ በኋላ ነው ቲክቶክ ላይ መጥተው የሚናገሩት። ስለዚህ ተጠንቀቁ። አሁን አንቺ ነኢማን ከሆነ የምትፈልጊው የአእምሮ ህሙማን ተቋም ያላትን እሷን እናገናኝሽ። ከዛ ባለቤትሽ አዲስ አበባ አምጥቶ ዛት አግዛታለሁ። ብርም ከሆነ አግዛታለሁ። ብቻ ማለት ጾመውን ማለት አግዛታለሁ አይባልም ማሪ። ለራስሽ ነው እገዛው። አግዛታለሁ አይባልም። እከፍላለሁ ነው የሚባለው። የሚከፈለውን እከፍላለሁ እና እሷ ናት የምታግዝሽ እንጂ አንቺ ልታግዣት አይደለም። ማለት እሺ ወላሂ አሁን ማለት ሳገኝሽ ማታ ልጁን አልቅሼ ነበረ ነገርኩት። በቃ ማወራው ጠፋብኝ። አንቺን ደግሞ ሳገኝሽ እዚህ ስታስገብኝ ወላሂ ብዙ ነገር በቃ ብታይ የሆነ ሰዓት ማለት እኔ መገር ቤት ነበር። ተጣሉ በመሀል በሆነ ጫት ሰበርክ ምናምን ብሎ ተጣሉ። ተያያዙ። ሲያያዙ አባቴ ገሶ ታውቂያለሽ? ትንንሽ ገሶ ካልታ ይባላል እኛ ሀገር ማለት። ጎረቤት ግን ምንም አይልም። አባትሽ የአእምሮ ታማሚ ሲደበድብ አባትሽን ጎረቤት ምንም አይልም። ምንም እኔን ይላሉ። ወጥቶ አልቅሶ ነው የሚገቡት። ምን ያደርጋል? ፖሊስ አይጠሩበትም። አባትሽ ላይ ፖሊስ ጠርተው ልጁን አያድኑትም። ምንድን ነው የሚፈሩት? እንዴት የአእምሮ ታማሚ አእምሮን የማያቅሰው ራሱን የማያቅሰው እንዴት ይመታል? ከዛ በገሶውን ማለት ሊመታው በገሶ እዛ እናቴ ወይ እያለች ታብዳለች። ገሶ ትንንሽ ከልታ የሚባል ነገር አለ እኛ ጋር ከልታ ይባላል። እኔ አላውቀውም። ወይ ገሶ አይደለም የገሶ አታውቂም? ገሶ እሱ ትንንሹ ነው። የገሶ ትንንሽ ካልታ ይባላል። በሱ ወረወረበት ማለት የወረወረበት ጭንቅላቱ እንደ ካፋ ነገር ነው። ሲወረወርበት አመለጠው። ልጁ ደግሞ ወደ ታች ወደቀና ወደቀ መሬት ላይ። እሷ ያገኘው መስሏት ማለት ነው። ሆዷን ይዛ ሆዷን ያዘችውና ወይኔ ልጄ ብላ እዛው ፊት ለፊት ፊቷ እንዳታይ በቃ የደማ መስሏታል እኮ እሱ ግን ምንም አልሆነም፣ አመለጠ። ከዛ በቃ እዛው ተደፋች። ሳር ነበር፣ በሳሩ ድፍት አለች ሆዷን ይዛ። በቃ በጣም ነው ወላሂ እሷ ብታይ የምታሳልፈው በጣም ነው። በቃ እናትሽ አሳዘነችኝ በጣም።
ልጅ አለኝ ግን ልጅ አይደለም የምታሳስበኝ። በቃ እሷ ነው። ዛሬ ምን ተፈጠረ? ዛሬ ደግሞ ምን አረጋት? አባቴ በመሀል ገብታ እኔን ምታኝ ትላለች። እኔን ምታኝ ና እኔን ምታኝ ይጎትታታል። ጎሮሮዋን ይዞ እሷ ነይ ጫቱን ይዩ ነይ ጫቱን ይዩ ብሎ ልብሷን እንዴት እንደሚጎትታት ብታይ። አንቺ ነሽ ይህን ሁሉ የምታረጊው ይላታል። እኔ ምን አረግኩ? እኔ እኮ ስበር አላልኩትም። እኔ ምን አረግኩ? እሷ ለምን አስገባሽ ቤት ማታ? እኔ በተኛውበት ለምንድን ነው ቤት የምታስገቢው? ይብላው ጅብ ይብላው ይላታል። ይብላው ጅብ። እናትሽ ከሌላ ነው የምትወልደው? ወንድምሽ ነው የመጀመሪያው። ጫቱን የተከለው እሱ ነው። አይገርምሽም? ጫቱን የተከለው እዚህ ደረጃ ሁላቸውንም ያደረሳቸው ወንድሜ ነው። ታሞ ነው አሁን እንጂ ሁሉንም ምንም ሳይኖር ቤት እንሰት ተክሎ አሁን ሁሉ ነገር ቤት ሰርቶ እሱ ነው የመጀመሪያ ልጅ ነው። ምን ሆኖ ነው አይምሮን የታመመው? እህቴ ነበረች ማለት ነው። በጣም መጀመሪያ በእሷ ነው ምናምን ይባላል። የሆነ ሰዓት ጅብ ምናምን አስደንግጧት ሞተች። በእሷ ድንጋጤ ነው ይባላል። አሁንም ደግሞ ሴትም ስህር ምናምን ምናምን ይባላል። አላውቅም። ምንም አይነት ሕክምና ወስዳችሁ ታታቁም? አይምሮን ከታመመ ጀምሮ ይታወቃል። የሆነ ሰዓት ቤት ምናምን የሚሰራበት ሰውዬው ድሮ ስለሚያውቀው ስራ ምናምን የሚሰራበት ሰውዬው ወሰደው። ግን ወደ አሁንም ስለ እንትን ስለሚል የሚያደርገው ነገር አሁንም ሊመለስልና አባቴ የሚያደርገው ነገር በጣም ነው እንትን ጭንቅላት የሚነካው። እሱ በቃ ይነካዋል ይመስለኛል። ሊመለስልና ትንሽ ይታውና የሆነ ምናምን ይኖራል። ግደለኝ ይለዋል። እኔን መግደል ነው አይፈለግከው? ግደለኝ እና እናቴን አትንካት፣ በቃ ግደለኝ ይለዋል። እሷ ምን ታርግ? እኔ ነኝ የሰበርኩት፣ አውጫለሁ፣ ግደለኝ ና እኔ ይሰጠዋል። አምጥቶ ይሄ ዘርዘራ የሚባላል እንደ ቢላዋ ነገር ነው። ና እንካ ያው ግደለኝ። እሱ ወላሂ እንትን አይልም። በመሀል እሷ ባትገባ በቃ ወደኋላ አይልም። እሷ ባትኖር ለምሳሌ ወደኋላ አይልም። በቃ አባቴ ይገድለው ነው ምፍል። አንተ ልትበላ እንጂ ምን ትጠቅማለህ? ልትበላ ነው፣ ዞረ ትበላለህ፣ ለእኔ የምትጠቅመኛለህ? ሂድ። እንደዛ ነው የሚሄደው። በጣም ነው በቃ አእምሮ የሚነካው ንግግር የሚያወራው። የበፊት እኔ እኮ ሰርቻለሁ ይላል። አንዳንዴ ሲመጣለት የሆነ ይመለስና እኔ ብዙ ነገር አልሰራውም፣ እኔ ብዙ ነገር አላረኩም፣ እኔ ሳልበላ ትምህርት ቤት ሆዴን እስሬ እኮ በሬ ምናምን እንትን ብያለሁ። ለምንድን ነው እንዲህ የምትሆነው? የአሁኑን ለምታ ያለ ይለዋል። በድሮውን እስኪ የድሮውን አምጥተህ ብላ፣ እስኪ የድሮውን አምጥተህ ብላ፣ የድሮውን ምግብ አሁን የት አለ የድሮውን? ሰውራውን ይሄንን አልልሽም ሀቡ ወላሂ። እኔ ባለቤቴም ቤተሰቦች ይሰማሉ። ስለ አባቴ ብነግርሽ በቃ ታይኛልኩሽ ሀቡ ወላሂ። ብዙ ሰው ስለሚሰማ እኔ እናቴ ልትሞት ነው። አንድ ቀን ይገላታል በቃ። አሁን መፍትሄው ወንድምሽን የአእምሮ ህሙማን ተቋም ማስገባት ነው። ማንኛውም ሁኔታ ላይ ብንሆን አእምሯችንን ቢያምን አካላችን ቢጎል ሊያጋ ቁራኛ መቼም የማትተወው እናት ብቻ ናት። እንዴት ገበያ ሄዳ ስትመጣ አላት ቦታ ያውቀዋል። እሱም ወንድም የሚያውቀው ቦታ አለ። ገበያ ሄዳ ስትመጣ ታስቀምጥለታለች። እዛ ታስቀምጥለትና ይዞት ይሄዳል። በቃ ውጭ ነው እኮ የሚውለው። ለመተኛት ብቻ ነው የሚገባው፣ ለመተኛት ብቻ። ያሳዝናል። እሺ ቁጥርሽን ላኪልኝና እኔ ነይማጋም ከሆነ ኦር ደግሞ አማኔልም ከሆነ መግባት ያለበት ጠይቄልሽ እነግርሻለሁ። እሺ ነይማጋ ብታይ በጣም ብዙ ሰዎች ማለት ነው። ወረፋ ነው ተባልሽ? ምን አለችሽ? እከፍላለሁ፣ የሚከፈለውን እከፍላለሁ ብለሻታል? አላገኟትም። ብዙዎች ገባው ብታይ ብዙዎች እሷ አብሮ ፎቶ ተነስቶ ምናምን እንትና ጋ እኔ ያናቃት ምናምን አሉ። እኔ ቁጥሯን ከወንድም ካለ ይትቀበልና እሺ አናግርልሽና ከዛ እነግርሻለሁ። እሷ ጋር የምትቀበል ከሆነ ካልሞላባት የአእምሮ ህሙማን ተቋም አይደለ እሷ
ስለዚህ እጠይቃትና ቦታ ካላት የምትቀበል ከሆነ የምትጠይቀውን ክፍያ ራስሽ ትከፍያለሽ። አገናኝሻለሁ። ሀቡ እየሰራ አሁን እስከ 7 ወር የሰራሁት ማለት ነው። 7 ወር ነው ከመጣሁ ጨርሻለሁ። ሰርቼ ነው ለሀብለን ላኪለት ቁጥር ያለው ሞዴሬተሪ ነው። ሀብለን አይሹ ኮመንት ላይ ይሁማ ፎሎ ስላደረኳት ለእኔ ትላክልኝ። እሱ ነው እኮ አቡዬ ያገዘኝ ወላ ትክክለኛውን ነገር የነገረኝ። አንቺ ብር ሞይ ምናምን ብላኝ አንዷ አንቺ ለማግኘት እሱ ነው ሀቡ ምናምን ስትመጣ እኔ በውስጥ እንትን እልሻለሁ። ሀቡ ጋር ለመግባት ምንም አያስፈልግም። አመሰግናለሁ ወንድሜ፣ አላህ ይስጥክ። ኮመንት ላይ ጸበል ለምን አትወስዱትም እያሉ ነው። ሰምተሻል? ጸበል ወስዳችሁ ታውቃላችሁ? ቁራን ቤት ቁራን ቤት ተወስዶ ያውቃል። ይኸው መልሳላችሁ ያለች ውዶች። እሱ የሚያስፈልገው ሀቡዬ እንትን እኮ ነው እንዳቂም የሆነ ቦታ ገብቶ እስከ ጊዜ ድረስ በቃ እንዳልችው ማለት እንደ ነይማ አይነት ሰው ነው የሚያስፈልገው። እንደ ነይማ ቴራፒ ይሰጣሉ። እዛ ይንከባከቧቸዋል። መጀመሪያ መድኃኒት ይሰጣቸዋል እንዲረጋጉ መድኃኒት ይሰጣቸዋል። ከዛ በመድኃኒቱ ረጋ ማለት ሲጀምሩ ደግሞ ቴራፒ ይሰጣቸዋል። እና ችግር የለውም። በቃ አንቺ ቁጥርሽን ለሀብለን ላኪለት። እኔ ወንድም ካልድን የነይማን ቁጥር ጠይቂ። እኔ ራሴ ነይማን አናግሪያት አገናኝሻለሁ። እሺ ሀቡዬ እናት ካልሞተች አንድ ቀን ማለት ነው እኔ እከፍልሻለሁ። የሚከፍለው አላህ ነው አውቃለሁ። ግን እኔ እንጃ በቃ እቺ እናት ድዋ ታደርግልሻለች። ጾሙን ብቻ በሰላም እንድትጾም ጾሙን ሰርታ ገና እሱን ነው የምጠብቀው። እሱ ይመጣል ይሁን ዛሬ ይገባል ይሁን ደግሞ ነገር ነው የሚፈልጋት አባቴ። ዛሬ በምን ይሁን በቃ ማውራት እቺን ሴት ሚይዛት ልጁ ይመጣል ወይ በቃ እንደዚህ ጠብቋታል ማለት ወላሂ ጺሙ ይነሳል ብድግ ብሎ በቃ ሲያወራ ብታየው በቃ ሊበላት ነው የሚመስልሽ። ሊበላት አንድ እኛ ከገባን በመሀል ካወራን አላህ እንደዚህ ይርገማችሁ። ለምን እናንተ ፖሊስ አጠሩበትም አንዴ? አረ በቃ እሱ ራሱ ልክ አይደለም። ሀቡ የሚፈልገው ምስት ነው መሰለኝ፣ ሌላ ምስት ማለት ነው። አሁን ቤት ለምን አያገባም? ሌላ ሚስት ከፈለገ ማን ያዘው? አግባ አባቴ አግባ። እሷን ብቻ አታሰቃያት። እሷ እንደዚህ አታድርግ። እናንተ ነው የምትነግሩኝ። እናንተ አላህ እንደዚህ ያርጋችሁ። ክብር የላችሁ ምናምን ይለላል ማለት ክብር የላችሁ። አላህ ያክብራችሁ። እንደዚህ አትበሉ። በቃ የሚያወራውን ነገር ብታዩ ያስፈራል። እኔ ደነግጣለሁ። በልጆቻችሁ አግኙት። ልጅሽ የኔ ልጅ ደግሞ አለች ትንሽ ልጅ 4 ዓመት አሁን ገና 4 ዓመት አልሞላትም። እንደዚህ ልጅሽን እያየሽ ገና ታወራለሽ። እኔ እንዲህ ነው ያሳደግኩሽ፣ ተሸክሜ ነው እንዲህ ያልኩሽ፣ እንደሷ በእሷ አግኙ ምናምን ይላል። ደነግጣለሁ። ከዛ ያረቢ ይሄ ነገር እውነት ቢይዝለትስ ይላለው። መልሼ ደግሞ አባትም ስለሆን ፈጣሪ እሺ ቢለው ምናምን እናፈራለሁ። ሳታጠፊ ማንም ቢረግምሽ ፈጣሪ አይቀበልም። እሺ እርግማን በባዶ አታስቢ። አንቺ ብቻ አትበድዩ። እና ይኸውልሽ አሁን ቁጥርሽን ለሀብለን ላኪና በቃ እኔ እንደነገርኩሽ አደርግልሻለሁ። እሺ አቡዬ አመሰግናለሁ። እህቴ በጣም ነው የማመሰግነው። እውነት አንቺ ማለት ነው እንደ ሌላ ቲክታከሮች ይሰሙልኛል ምናምን ብለሽ አይደለም፣ ለፈጣሪ እኔ አይቼሻለሁ፣ ብዙ ሰዓት እከታተልሻለሁ። እኔ ማሬ ብዙ ምስጋና አልወድም ውዴ፣ ምንም ችግር የለውም። እኔ ካሳካውልሽ ዱዓ ብቻ አድርጊልኝ ጤና እድሜ እንዲሰጠኝ እንጂ እኔ ምስጋና ምናምን አልፈልግም። ሰው ዛሬ አመስግኖ ነገ እንትን ይልሻል። ምንም ብታደርጊለት እኔ ለሰው ብዬ ስለማላደርግ ሰው ቢወቅሰኝም ምንም ቢለኝም ምንም አይመስለኝም። አሚን ማሪ ቁጥርሽን ለሀብለን ስጭው። እኔ ወንድም ካልድን አናግሬ የነይማን ቁጥር ተቀብዬ እኔ ራሴ ስለ ወንድምሽ አስረድቻት እናትሽ ያለችበትን ሁኔታ ነግሬያት ቦታ ካላት እሺ ካለች እሰየው። አይ እኔ ቦታ የለኝም ሞቶብኛል ካለች ደግሞ አማኔ የሚገባበትን መንገድ እንሞክራለን። እሺ ወይ ሌላ ደግሞ የአእምሮ ህሙማን ተቋም የሚያስጠጋ ልክ እንደ ነይማ አይነት ሌላ ተቋም ካለ እሷ ቦታ ከሌላት እንፈልጋለን። ችግር የለውም። አሁን ብቻሽን አይደለሽም። እኛ አብረንሽ መፍትሄ እንፈልጋለን። እሺ አይዞሽ። በቃ ስልክሽን ላኪ ለሀብለን አሁን ይሰጥናል ዋትሳፕ ላይ። እሺ ዋትሳፕ ያለው ስልክ ላይ ዋትሳፕ ብቻ ልጠቀሙ። እናንተ ነፃነት ወርቅና ሞተ እያላችሁ የምትኮምቱ እውነት ነው? እውነት ነው? ሰምታችሁ? እና ብዙ ሰው ነው እየኮመተ ያለው። ውሸት ነው። ኢትዮጵያ ውስጥ ያሉ ሰዎች ሳይሰሙ እናንተ ውጭ ሆናችሁ ኬት ሰማችሁ? ኧረ ተው። እኔ ቲክቶክ ላይ በቀደምም የሆነ ያልሞተ ሰው ሞተ። እውነት ነው ሀቡ ረዛን አለች።
ጉርሻ ፖስቶ እስቲ ጉርሻማ አይዋሽም። ኧረ ጉርሻ አይዋሽም እንዴ? ጉርሻ ታማኝ ነው፣ አይዋሽም። እኔ በጣም እግባባዋለሁ። ጉርሻ ታማኝ ሰው ነው። እስቲ ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት በደስታ ስራ ሲጀምር አይተ ነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነዚህ የኛ ሁሉ የምናስታውሳለን። ለቤተሰቦችና ለወዳጆች ፈጣሪ መጽናናትን ይስጥልኝ። ወይኔ ጉዴ! አሁን ከ1 ደቂቃ በፊት ነው የለቀቀው ጉርሻ። ኦማይ ጋድ! አይ ለዚህ ነው እንዲህ የምንለፋው። ያሳዝናል። ለምን ሞተ? እንጃ። አደጋ ይሆናል እንግዲህ። ምክንያቱም ከሳምንት በፊት ደስተኛ ከነበረ በሳምንት ውስጥ የሚገል በሽታ የለ እንግዲህ ድንገተኛ አደጋ ይሆናል። በእውነት በጣም ያሳስባል። ጉበት ይገላል እንዴ? ጉበት ታማሚ ነበር። አንድ ሆስፒታል ተገኘ ልጄ አደራ ሲቦል አምና ነው 2016 አዎ ግን አድክሞ ምናምን ነው የሚገለሱ ጤነኛ ደስተኛ ምናምን ጀምር። የዚህ ዓለም ነገር ከንቱ ነው በጣም። ከታመመ ቆይቷል እያሉ 2016 ማለት ከአንቺ ጋር የተገናኛችሁ የጉበት ታማሚ ነበር። ችሎት ይሆናል። አንተ በጣም ሲያስጠላ ማለት ዓለም ያስጠላል። አታውሩ ተባል። ማን ያለው? ጉርሻ ፖስቶት አይደል? አንዴ ሚዲያ ላይ ከተፖስተ በኋላ አታውሩ ደግሞ ምንድን ነው? እሺ አንዳንድ ኮመንታተሮች ደግሞ ዝም ብላችሁን የመንደር እንትን ትላላችሁ። ጉርሻ እርግጠኛ ሳይሆን አይፖስትም አንድ ነገር ትክክለኛ መረጃ ሳይደርስም። እንዲህ ወጣት ምናምን በቅርብ ያየሁት ሰው ምናምን ሲሞት እፈራለሁ። ተረኛ ነኝ ይመስለኛል። አይታወቅም። ኢቢኤስ ዘግቦታል። ጠላሽ ሁላችንም ተረኛ ነን። ግን አዲስ ልጆቼ አድገው ሳላያቸው እነሱ ሲሳቁ ባልድ ደስ ይለኛል። አይ ቆንጆ የምፈልገው ቁመት ነጭ ነው የሚቀባው። ሸሽላክ አታውሩ ያለ ጠዋት ነው ላረጋግጠው ብሎ ነበር። አሁን 1 ሚኒት ጎ እኮ ነው የፖሰተው። 1 ደቂቃ ሻ የፖሰተው 1 ሚኒት ጎ ነው የሚለው። ከ1 ደቂቃ በፊት ነው የሚለው። አሪፍ ነው ቁመቱ ጋይስ። በአሁኑ ትንሽ ረዝሟል ግን ይዘውቅ ያምራል። እኔ በጣም ጫጭር ነው የምሰራው። ኖርማሊ ባል ስለነሽ ግን እንዲህ ነው የሚያምረው። እሺ ስራ ስለማንሰራ ችግር የለውም። ልጆቼ ደግሞ ትልልቆች ናቸው። ዳይፐር የሚለብስ ጥጦ የሚጠባ ልጅ የለኝም። ግሉ ማን ሞተ? ነፃነት
Happy there is a guest. ወይኔ ሶፊዬ I forget that there is a guest ማሬ you know ነጃት she left after that I thought nobody here እንቀጣ ትዙዬ እንዴት ነሽ? ሰላም ሀውዬ እንዴት ነሽ? ደህና ነሽ? ደህና ነኝ እናቴ። ያ አስተማሪ ታሪክ እንዳለሽ እና ልትነግሪን እንደሆነ ጽፈሽ ነበር ያስገባሽ። እድሉን ስላገኘሁ አመሰግናለሁ። እሺ እናት እኛም እናመሰግናለን። እሺ እኔ ስሜ ትዝታ እባላለሁ። የምኖረው ኢትዮጵያ ውስጥ ቢሾፍቱ ነው፣ ደብረ ዘይት ወይም አሁን ቢሾፍቱ ተብሎ ተሰይሟል እና የባጃጅ ሹፌር ነኝ። ያው ከመጀመሪያ ጀምሮ ከመጀመሪያ ነው ታሪክ የሚጀመረው። ያ ለዛ ነው ትውልጅ ያደግኩት ተብሎ ነው የሚጀመረው። ያው ደብረ ዘይት የጎድ ነው የምትባል ከተማ አለች፣ 12 ኪሎ ሜትር ከደብረ ዘይት። እዛ ነው ተወልጄ ያደግኩት እና ያው ደብረ ዘይት ነው አብዛኛውን እድሜ እኔ ኖርኩት። ይህን ትምህርቴንም ብዙ ነው የተከታተልኩት። ከ4 ዓመት በኋላ ከ6 ዓመት በኋላ ከሆነ ሰው ጋር ተዋውቅን ነበር እና ጓደኛዬ ነበር። እኔ በመሀል ትቼ ወደ አረብ ሀገር ሄድኩ። ጆርዳን 2 ዓመት ነው ሰርቼ የመጣሁት እና እናወራ ነበር። ጥሩ ግንኙነት ነበረን። 2 ዓመት ሰርቼ ተመለስኩኝ። እኔ ማዘሬ በጣም እየታመመች ነበር። እሷን የግዴታ ማሳከም ስላለብኝ አንድ እህት ነች ያለች። እህቴ ደግሞ የራሷ ህይወት አላት። ማዘርን የምትንከባከብበት ደረጃ ላይ አይደለም ያለችው እና ለእሷ ስል ተመለስኩ። እንደመጣሁኝ ማዘሬ ጥሩ ሁኔታ ላይ ያለች ስለመሰለኝ ባጃጅ ገዝቼ ነበር፣ የራሴን ማለት ነው። እና እሱን እየሰራው እየኖርኩ ነበር። ከጓደኛዬ ጋር አብረን ለመኖር በቃ እቅድ ነበር። ኦልሬዲ ዝግጅታችንን ጨርሰን ሁሉን ነገር ካደረግን በኋላ ማዘር በድጋሚ ታመመች እና ላስመረምራት ስለፈለግኩኝ ከፍተኛ አማኑኤል ክሊኒክ የሚባል አለ ደብረ ዘይት። እዛ ስወስዳት ካንሰር ኬዝ እንደሆነ ነገሩን። እናም ያን ካንሰር መመርመር እንትን ማለት መታከም የምትችለው አዲስ አበባ ጥቁር አንበሳ እንደሆነ ሲጽፍልን፣ ያው በሰዓቱ ገንዘብ እጃችን ላይ አልነበረም። ምንም በቃ ተሸጠ ያ ባጃጅ። ባጃጅን ሸጬ እናቴን አሳከምኩኝ። ብዙ አስለፋን። ወደ 1 ዓመት ከ6 ወር ከምናምን ኬሞ እየወሰደች ቆየች። እሷም አልተረፈችልኝም። ነፍሷን ይማር። ተረፈች እናቴ። እግዚአብሔር ይመስገን፣ ሁሉን ለመልካም ነው የሚያደርገው። ያው ነገሮች በተበላሹብኝ ሰዓት ጓደኛ አብሮኝ ነበር፣ ግን ከጊዜ በኋላ ለምን እንደተቀየረ አላውቅም። ሀውዬ ተቀየረ። ይህን የተቀየረው መቼ ነው? እኔ 3 ወር እርጉዝ እያለሁ ነው። በቃ ነገሮች ባላሰብኳቸው አቅጣጫ ይሄዱ ጀመረ። በቃ ደስተኛ አይደለም፣ ይነጫነጫል። የተሻለ ፍለጋን ያዘገባሽ የተሻለን በፊት የሚያውቃት የድሮ አብሮ ያደጉ ነገር ጓደኛው ውጭ ሀገር እንዳለች እና ከአረብ ሀገር ልትመጣ እንደሆነ ምናምን ነገር ደውላለታለች አሉ። ሰማና ምንም ማድረግ አልቻልኩም። እኔ አምቦ ልገባ ነው፣ እህቴ ስራ አግኝታልኛለች አለኝ። እሺ አልኩት። ያው ትውልዱ ደብረ ዘይት አይደለም፣ እሱ ከሌላ ሀገር ለስራ የመጣ የነበረው። ተዋወቅ ነው ደብረ ዘይት ላይ ነበር እና አምቦ ገባ። ልጄ ስለው እኔ መውለድ እቅድም ሆነ የማሳደግ እቅድ የለኝም አሁን ነው ያለኝ። ኖርማሊ 3 ወር ሞልቶኛል። ምን ማድረግ እችላለሁ? ምንም ማድረግ አልችልም። ማንም ሴት በእኔ ቦታ ብትሆን በህይወቷ ላይ ፈርዳ ያን ውሳኔ አትወስንም። ግን እኔማ እግዚአብሔር ይመስገን ጌታ ሆይ አንተ አበርታኝ አልኩኝ። በቃ ወደ ፈጣሪ ጸሎት አደረግኩኝ። ቀጥታ ባጃጅን ፈለግኩ። የሰው ማለት ነው በገቢ የሚያዝ በቀን ገቢ ያዝኩ። አገኘው። እግዚአብሔር ይመስገን 8 ወር ከ15 ቀን እስኪሞላኝ ድረስ ባጃጅ ነዳሁ። እርጉዝ ሆኜ ማለት ነው። ደብረ ዘይት መንገድ የሚያውቀዋል። አስቸጋሪ ነው ትንሽ። አሁን ላይ ግን በጣም ተሻሽሏል። ከ4 ዓመት በፊት ማለት በጣም የሚያስጠላ ነበረ እንትኑ ማለት ነው መንገዱ። አሁን ይችን ከሬቻ ወደዚህ በጣም ተስተካክሏል፣ አሪፍ ሆኗል። አሁን ላይ አዲስ መንገዱ ተሰርቶ እና ልጄን 8 ወር እስከሚሞላኝ እርጉዝ ሆኜ ነዳሁኝ እና ከዛ በኋላ ወለድኩ ሰው ጋር ማለት ነው። ወለድኩ። ክርስትና ካነሳው በኋላ ልጄን አዝዬ ሰው ቤት ተቀጠርኩ። በቃ ኖርማሊ ልጄ ጠንከራለች። 2 ወር ከምናምን 3 ወር ከሞላት በኋላ ክርስትና ካነሳሽ በኋላ ልጅ እየጠነከረ ነው የሚሄደው። እሷን 8 ወር እስኪሞላት ድረስ አዝያት ጋገራለሁ፣ አጸዳለሁ፣ ሰራለሁ። ሁሉም ነገር ጥሩ ሰው ነበረች። እግዚአብሔር ይስጣት። ታኖረኝ የነበረችው ሴትዮ ግን ያው የተሻለ ስታገኝ እሷም ደግሞ ከሌላ ሀገር ልጅ የሌላት ቀልጠፍ ብላ ምሰራልኝ አግኝቻለሁ፣ አማራጭ ፈልግ ያለች እሷ ጥሩ ነው። በቃ ቤት ደብረ ዘይት ላይ አሁንም መጣሁኝና ተከራየሁ ፈልጌ
3500 ብር አንድ ክፍል ቤት ተከራየው። ከዛ ባጃጅ ፍለጋ ያስኩኝ። ባጃጁ ተገኘ። ማቆያ ግን የሚይዝልኝ አጣው። ምክንያቱም ልጅ የ8 ወር ልጅ ናት። ብዛት ያው ዳዴ የምትል ናት። እነሱ የሚፈልጉት ፖፖ የሚሉ ልጆች በእግራቸው የሚራመዱ 1 ዓመት ከ6 ወር በላይ ነው የሚፈልጉት። ስለዚህ ስራ በጣም አስቸጋሪ ነው ማግኘት። የስራ አገኘሁኝ ልጄ ሰበብ ሆና፣ ግን ያንን ስራ ማጣት ስላልፈለግኩኝ ምን አማራጭ ወሰንኩ። ልጄን በፎጣ በማዘያ ማለት ነው ጨርቅ፣ የቢጃማ ጨርቅ ብትኑን ጨርቅ ገዝቼ በዛ አዝያት መንዳት ጀመርኩ ማለት ነው ባጃጁን። እና እንደዛ በፎጣ አዝያት ስነዳ ያየችኝ አንድ የሆነ ጥሩ ሴትዮ ማዝያ ሰጠችኝ። እንትኑ ማዝያ አይሚን ማዝያውን ከሰጠችኝ በኋላ በዛ ማዝያ እያዘልኳት እነዳለሁኝ 9 ወር ከምናምን እስከሚሞላት ልጄ። በመጀመሪያ አውዬ የሰማሽኝ ካልነበረ በቢጃማው ማዝያ ነበር አዝያት እየነዳው የነበረው። ከዛ እኔ ቀበቶ በደንብ አድርጎ የሚይዝልሽን በደንብ የሚያዝልሽን ማዝያ ሰጥሻለሁ አለችኝ እና ጥሩ ሰጠችኝ ማዝያውን። በዛ እያዘልኳት ስሰራ ወር ከምናምን ሰራው። 9 ወር ከምናምን ሲሞላት ልጄ ሰው አናገረልኝ የሆነ ማቆያ ቦታ። ከ1 ዓመት ከምናምን ቢቀበሉ ያንቺን ግን እንድትተባበረሽ እነግራታለሁኝ ብላኝ ማቆያ አስገባሁ ልጄን። እስከ ተወሰነ ሰዓት ይዙልኛል። እስከ 11 ሰዓት ድረስ እዛ ትቆያለች። ከዛ እኔ እሷን እዛው እሰራለሁኝ ማለት ነው ባጃጄን። ከ11 ሰዓት በኋላ ደግሞ አመጣትና አዝያት እስከ 12 ሰዓት ተኩል ሰራለሁኝ። ኖርማሊ አሁን ፈጣሪ ይመስገን ልጅ አሁን 1 ዓመት ከ6 ወር ደርሳለች። እና የማያልፍ ነገር የለም። አልፏል ሁሉም ነገር እግዚአብሔር ይመስገን። እውነት ነው አልፏል። ያ ጊዜ የማያልፍ መስሎኝ ነበር እውነት ለመናገር። እየሰማሁሽ ነው ማለት እሺ አብዬ። እና አሁን ከ9 ወር ጀምሮ ተቀብለኛለች ማቆያዋ ማለት ነው። እና እስከ 11 ሰዓት ድረስ ትይዝልኛለች። ከፍያ 1800 ብር ከፍላለሁ ለሷ በወር ማለት ነው። እዛ ትውል እና 11 ሰዓት አመጣታለሁ። ከ11 ሰዓት በኋላ ደግሞ በፊት ለፊት አዝያት ልጄን እነዳለሁኝ ማለት ነው። እየነዳው እስከ 12 ሰዓት ተኩል ሰራለሁ። ከዛ ቅዳሜና እሑድ ስለማይዙልኝ ግን ቀኑን ሙሉ እሷን ደግሞ ቅዳሜና እሑድ አዝያት ሰራለሁ ማለት ነው። ከፊት ለፊት 1 ዓመት ከ6 ወር ነው አሁን ልጄ። ታድጋልኛለች፣ በእግሯ መሄድ ጀምራለች። እና የዛን ጊዜ እንደዛ ያለኝ ጊዜ ያን ውሳኔ በወስን ኖሮ በጣም ብዙ ነገር ነበረ ማጠፋው። ገባሽ አብይ? ህይወት እንደሚቀጥል ምንም ነገር እንሰራለን ብለን ካሰብን መስራት እንደምንችል ማሳያ ነው ብዬ ስላሰብኩ ነው ስለ ህይወት የትንሽን ብትሆን ማካፈል የፈለኩት። እና ያው ሳገኝ እሰራለሁ ስራ እግዚአብሔር ይመስገን። ያቁኛል ደብረዘይት ላይ የባጃጅ ሹፌር እንደሆንኩ ስለሚያውቁ ይተባበሩኛል ማለት ነው። ቋሚ አይደለም ባጃጁ፣ ግን አልፎ አልፎ አገኛለሁ። ሳገኝ እሰራለሁ። አሁን ላይ ሰሞኑን እረፍት ነን ስላላገኘው፣ ሳገኝ ግን እሰራለሁኝ ማለት ነው። ሀቡ ልጅ በመሀል በጣም ጎበዝ ጀግና እናት ነሽ በእውነት በጣም። ሌላ አንድም እንደዚህ ባጃጅ እየሰራች ልጇን የምታሳድግ እናት ቃለሁ ሀያት ትባላለች። ዱከም ሄጄ በአካል ሳይቀር አግኝቻታለሁ እና እኔ ላይቭ ላይ ሰብስቤላት ባጃጅ ገዝተንላታል። በጣም ጀግና እናት ናት። እና እንደዚህ አይነት ሴቶችን በራሳቸው የሚቆሙ በልጆቻቸው የማይለምኑባቸው ልጆቻቸውን ይዘው የሚሰሩ እናቶችን በጣም አበረታታለሁ። ጀግና ጎበዝ ነሽ። አርቋት ገንስ አበረታታ። አሚን። በጣም ነው የምናመሰግነው። ጀግና ነሽ፣ በርቺ። ነገ ልጆችሽ ይኮሩብሻል። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እናት በጣም እናመሰግናለን። የንግድ በዓልን
አልገባኝም። በአለም በነፃ ማስታወቂያ የሚሰራልኝ ነው የሚያሰራኝ ነው እያልሽ እየቆመች ያለሽ ያለብሽ እንዲ አንቺ በነፃ ማስታወቂያ የምትሰሪው ለምንድን ነው? በነፃ ማስታወቂያ የምትሰሪው በነፃ ማስታወቂያ የሚያሰራኝ የሚሰራልኝ ነው። ቢዝነስ አለሽ፣ ከዛ በነፃ ሰው ማስታወቂያ እንዲያሰራልሽ ፈልገሽ የሰው ጉልበት በነፃ ትጠቀሚ። አልገባኝም። ማስረጅ ነፃነት ሞተ። አዎ ነፍሱን ይማረው። በጣም አዝነናል፣ ሰምተናል። በጣም አዝነናል። ነፃነት ወርቅ ነው። ነፃነት ወርቅ ናት እየተባለ ነው። አዎ ኢቢኤስ ዘግቦታል እያሉ ነው። በጣም ገንዘብ አይደለም ምድን ከትቼ አዶኑ ዛጎል ዘይድን ፖስት በረች ቃቴ በጣም ተጎድታለች። በእናትሽ ትንሽ ቃቴ ተቃጠልኩ። ጠላትሽ እንዴት ነሽ? ደህና ነሽ? ሰላም ነኝ እናቴ። ደህና ነሽ? ደህና ነኝ ይመስገን። ስላገኘሽ ደስ ብሎኛል። ምንድን ነው የገጠመሽ? ችግር ላይ ነኝ የገንዘብ አይደለም ብለሽ ነው ያስገባሽ? አዎ ሀቡዬ ይኸውልሽ ከዛኛው ቤት 1 አመት ሰርቼ ወጣው ማለት ነው። አዎ ገብቼ ነበር መጀመሪያ ቤትሽን 1 አመት ሰርቼ ሲወጣ የአንድ ወር ከግማሽ ደሞዝ ነበረኝ በሰውዬ ጋር ደላላይ ጋር መጥቼ 15 ላይ ነው የመጣሁት። ከዛ 1000 ብሩን ተቀበለች፣ የ1 ወር ብቻ ተቀበለች እና ፓስፖርትሽ ይታደስ አለችኝ። ፓስፖርትሽ ይታደስ ስትለኝ ፓስፖርት ይታደስ አው ብዬ 1500 ብር ብላኝ ነበረች እና ጨመረች። ከዛ እነኚህ ሰዎች አንቺን እኛ በታክሲ እንልካለን ፓስፖርትሽን ውሰጂና በእጅሽ አሳድሽ ብለውኛሉ። ከዛ እሷ መውጣት የለበትም ሰውየው እንትን ይፈልጋታል ሊያሳስራት አለች። ምንም ሳይል ቢሮ መጥቼ በቢሮ በህጋዊ መንገድ ወጥቼ እንዲህ አለች እና ለፓስፖርት 1700 ድራም ወሰደች እና ለ7 ቀን ብላ ወሰደች እና በ15 ቀን ነው ያወጣችው። ከዛም አሁን ደግሞ ሰውየውን ጠይቃ እሷ እንትን ይሄ ካንስሌሽን መውሰድ የለባትም ካንስሌሽኑን ሰውየው ከለከለ ብላ ለዚህ ቤት ሰዎቹ ደውላ ትነግራለች። እንዴት ሊሆን ካንስሌሽኑን አልተቀበልኩም፣ አሁን ቀራማ ውስጥ ልገባ ነው። መጀመሪያ የራሱ ተቀጣው በሰው ቤት እየሰራው ቀራማ እኔን አስከፈሉኝ። ከዛ አሁን ሴትዮዋ ደውላ በቃ እንትን ተናደደች እና ምንድን ነው ምን ሰርተሽ ነው የመጣሽው? ሰውየው ካንስሌሽኑን ከለከለሽ አለችኝ። ማርያም ለበላት የት ነው ያለሽው? አሁን ዱባይ ነኝ። ያው ዱባይ ማን ቤት ነው ያለሽው? ቢሮ ነው ያለሽው ወይስ መዳም ቤት? መዳም ቤት ነኝ እኮ ሊበር ኦፊስ ደውያ 884 እንትን ሲም ካርድ የለኝም ሀቡዬ። ሲም ካርድ ከሌለሽ ችግር ነው። ዘመድ ፈልጊና ሲም ካርድ ይግዙልሽ እና 884 ደውይ። ከዛ ካንስሌሽን ሊበር ኦፊስ ራሱ ይሰጥሻል። ከሰዎቹ ጋር መዳረቅ አያስፈልግሽም። አቡዬ ማንም የለኝም። እስቲ አንቺ ጠይቂ፣ እኔ ከፍዬ ወስዳለሁ። እንትን ሲም ካርድ የሚገዛው ሰው ሲም ካርድ ሰው ወንጀል ሊሰራበት ይችላል። ማንም ለማንም ኃላፊነት አይወስድም። ሲም ካርድ ማሪ እኔ ራሴ የማላደርገውን ነገር ሰዎችን አድርጓል። እኔ ለማንም በስሜ ሲም ካርድ ገዝቼ አልሰጥም። ያ ሰው በዛ ሲም ካርድ ለሚሰራው ወንጀል እኔ ነኝ የምጠየቀው። ስለዚህ እኔ ሰውን ሲም ካርድ ግዙ ለሰው ብዬ አልጠይቅም። አንቺ ዘመድ፣ የሰፈር ልጅ፣ ጓደኛ ካለሽ ይግዙልሽ። እሺ ማንም የለኝማ ዱባይ ውስጥ ሀቡ እንደኔ በቃ ማዳም ቤት ያሉት ዱባይ አይደለም የምኖረው ማሪ። ዱባይ ቢኖርም እኔ ለሰው ሲም ካርድ በስሜ ገዝቼ አልሰጥም። ወንጀል ነው፣ ህጉ አይፈቅደውም። እኔ ህግ አልተላለፍም ማሪ። እሺ ስለዚህ ሰው ዘመዱ ምናምን ፈልጊ። ሰው ለዘመዱ ካልሆነ ለማንም ሪስኩን አይወስድም። ከዛ 884 ደውይ። አዲሱ አሰሪሽ ለምን ሲም ካርድ ገዝታ አትሰጥሽም?
እነሱ ከአንተን እቃማውን ሳያሰሩ ሲም ካርድ አይገዙማ። አይ በራሷ ኢቃማ እስከምታሰራለሽ በራሷ ስም ሲም ካርድ ቤቷን ያለሽ የት ትይጃለሽ? በራሷ ስም ገዝታ ለምን አትሰጥሽም? ካንስሌሽን ኢቃማ ልታሰራለሽ፣ ካንስሌሽን ትፈልጋለች አይደል? ስለዚህ ሌበር ኦፊስ ደውዬ ኢቃማ ለመቀበል ሲም ካርድ ያስፈልገኛል በያት፣ ወይ በሷ ትደውልልሽ። ሲደወል ከሊበር ጋር ታገናኝሻለች። በሷም እኮ ይቻላል። እሺ በመዳም በአዲሷ መዳም ይቻል ጥሩ ስለሆነች ነው ኢቃማ የምታስፈልግሽ። ስለዚህ በእሷ ስልክ ትደውይ እና 884 ሌበር ኦፊስ ካንስሌሽን ይሰጥሻል። አሁን እኔ ድምፅ ስልክ ምንም አትመልስም አሉ እንዳላላ ምንም አታደርግም ማለት ነው። እኔ ልክ ያለ ሌበር ኦፊስ ቢወስድ ምንም አያገባውም። ሌበር ኦፊስ ማለት መንግስት ነው። መንግስት የሰጠሽን ካንስሌሽን ማንም ከአንቺ እጅ መውሰድ አይችልም። አታስቢ። እሺ አሁን አመሰግናለሁ። እሺ ማለት ቴንክ ዩ ሶ ማች ዩር ዌልካም ውዴ። ራይፒ ነጻነት ወርቅነህ ያ በጣም ያሳዝናል። በቃ ምን ማድረግ እችላለሁ? እንዴ ይኸው ሁሉ ቆስዬ ተላልቄ እንትን ካለ በኋላ ገንጥ ምንም ችግር የለም። ተመችቶሻል? በቃ ይኸኛው በጣም እንትን አውልቀን ስመለስ ነበር። ለዛ ነው ጄል መሙላት እኮ ነው የጀመርኩት እኔ። ገና ናት እኮ እስከሞረጅሽ ይቀበላል። እስከሞረድ ትቀበላለሽ ይሆና በዚህ አይተሻል። በጣም ወድጄዋለሁ። የእግሩ ቁመቱ አርገሻል። እሺ ለሀረ ለምን ተቀበል እስከዛ አንቺን ባፍ አድርጊና አቡ ቡና ጋብሻለሁ። ኢትዮጵያ ነሽ ማሪ ጊዜ የለኝም የእኔ ፍቅር፣ ግን እንደጋበሽኝ እቆጥረዋለሁ። እሺማ ያዥማ ማንበብ አልችልም። የረጅም ኮመንቶች ጋይስ ይሮጣል። አጫጭር ኮመንቶችን ነው ያለሁት። ኧረ ፈጣሪ ይህ ነፍሴ ወጣች። ቲቪት እነዚህ ጣፋቶች አልቻሉ። ቢቀርስ ምን አለበት እንደው በእናትሽ እረፍት ብንሰጠው ጥሩ ነበር። ብድግ አድርገን 1-2 ቀን ሸረሽስ ምን አውቃለሁ። ተሰቃየሁ እኮ በእናቶች ስጋ የተላጠ ፎጣ ነገር እንስጣት እንዴ? ትንቃለች ከተነካች። ነፃነት አረፈ። አዎ ጋይስ በጣም ያሳዝናል። ህይወት ከንቱ ነው ጋይስ። ሁላችንም እንዲህ ድንገት ነው ክንቶ የምንለው። ወጣት ነው ሳቂታ ተጫዋች ሲያሳዝን ለጠቅሹ እኮ ረጅም ሰዓተኛ የሚለበስ ምስጣቱ እያሉኝ ድንገት ካለበሳቸው ትነቃለች። ተዋትተኛ ብዬ እኮ አንቺን አድርሰሽኝ ብትጀምር ይሻልሻል። እዚህ አድርሰሽኝ ልጅቷን አደራ ብለሻት አድርሰሽኝ ልጅቷን አደራ ብለሻት የምትመጫለሽ
ስለማታውቀኝ አይን ስለሆነ ፈራ ይህን ሽላት መቀባት ነው የቀረኝ። ከዚህ ደግሞ ገና ጄል እየተደረገ ነው። ጄል ሲደርቅ ደግሞ ትፍር ቀለም ወደ ላይ ተቀጥ ብሏል። ብታይ ጥፍሩ ወደ ላይ እንደ ቀንድ ይኸውልሽ ለማለት ይፈልግ እንዲህ ተቆልሟል። አይስፔር ቱጋች ምንም እንደሆነ ለቅም በናች ለህነኝ እኮ አልታጨሽም ገና ልቀባ ነው። ጄል እስከሞላች ትንሽ ብዙ ላዞሽ ከዛ እሷ ጄሉን ከሞላች በኋላ ያስቀባኛለች። ከብዳለሁ በጣም በዛ ላይ እኮ ለሱ ወይ እናንተ አሁንም ዋርኒንግ እንዳይሰጠኝ ብቻ ውሽ ረስች ሴችኝና እሺ እንደዚህ እሺ እየተሰራሽ ነው እንትን በፍቹ ጋይስ አሁንም ዋርኒንግ እንዳይሰጠኝ በእናታችሁ እንትን ጄል ነው እየተሰራ ያለው ኦቫል በዛኛው ስኩዌር አልነበረ ኦቫል ልጥፍ ቆይማ አይቆይም። እንደዚህ ሰዎቹ አይቆይላቸው ግን ልጥፍን የሚያቆየው እኮ ግሉ ነው። የቱን ግሉ ነው የምትጠቀሙት እናንተ? ጥሩ ግሉ ከተጠቀማችሁ እኮ ያቆያል። ታዲያ ይሄ ጥሩ ግሉ እኮ ነው። በደንብ ይዛል። የሚሰራ ሰው ነው አይቆይለት። እቃ የሚያጠብ ቤት የሚያጸዳ ምናምን አይቆይለት። ኪዳን ሳታገኘት እንዳትመልሽ ያገኛታል። ዛሬ ራሱ አብረን ነበርን እኮ ጠዋት ሀብትሽ ጋር ጸጉራንችና ልትሰራል አብረን ነበርን። ነጻነት ነበርናት እኮ ሰማን እኮ በና ጄል እስከምትሰራ የመቻትም እንጂ ልትባኝ ነው። ቅጥልሽ እኔ አትበይ አይዞሽ ካልሽ በቂ ነው ማለት ስለለማሰው አይዞሽ ስለለማድ ይጨንቃለን። ያዝት ሙድሽ ናፈቀኛለች አንዷ ኮመንት ላይ እኔ ማር አይዞሽ እኔም አንቺም አንድ ቀን እንሞታለን አትጨነቅሽ። ስለዚህ ሞት ይኸው ነፃነት ወርቅነህ እኔ መሰለ ሄልዬ ሰማሽ ተኝተሽ ነበራ። ነፃነት ወርቅነህ ሞተ። ማየት ሞት አሁን ተፖስቷል። ኢቢኤስ ማን አሞርቶበት ወፍ ነበረ ምን ጉበት ያመው ነበረ አሉ። አንቺ ጉበት እንደሆነ እንዴት አወቅሽ? እኔ እንትን ሕክምና ላይ ነበርኩና የጉበትና የጨጓራ ሕክምና ምርመራ ቦታ አንድ ቦታ ነው። አደራ ክሊኒክ እዚህ ቦሌ 2016 እና ለምርመራ ሲሄድ አዲስ ሆስፒታል ያገኘችው 2016 ላይ ነው። 2000 ሆስፒታል ያገኘችው 2016 ላይ ነው። ግን አሁን የሞተው ዛሬ ነው ማለት የተለቀቀው ዛሬ ነው። እኔ አልተላየሁት በጣም ወይኔ ተቃጠልኩ። ላቅሜ ለነፍሴ ልትወጣ ነው። ተሰቃየሁ። አሁን አታቃጥልሽም። አንድ ያዝ ያደረግሽና ይደርስ ጥፍራችን ባንሰረስ ህንድ ሀገርም ሄዶ ታክሞ ነበር አሉ። እሱን አልሰማንም እኛ። ሄለን ሰምተሽ ነበር? ህንድ ሀገር ሄዶ ታክሞ መምጣቱን የጉበት መመሆኑ ፈጣሪ ነፍሱን ይማረው። እንግዲህ ወጣት ሲሞት በጣም ያሳዝናል። ጉበት ከምንድን ነው ግን የሚመጣው? እናትሽ ከመጠጥ ይመጣል፣ ከዘርም ሊሆን ይችላል። ግን በጣም ሳቂታ ተጫዋች በቃ እኔ ሁሌ ሳቁ ነው ትዝ የሚለኝ። ጨዋታና ሳቁ ነው በቃ። ነፃነት ሲባል ትዝ የሚለኝ ጨዋታውና ሳቁ።
ሞት የሚባል ነገር ግን ባይኖር ወይ ደግሞ በቃ ሁላችንም አርጅተን ብቻ ቢሆን የምንሞተው አርጅተን ልጆቻችንን ለቁም ነገር አድርሰን ቢሆን ወጣት ልጅ ምናምን በቃ እርጅት ብለን ቢሆን የምንሞተው አሪፍ ነበር። ሞትን የሚያመጣ ነው ራሳችን የኛ እኔ እንጃ ምንም አልተነገረም። በቃ መሞቱ ብቻ ነው የተዘገበው። በዚህ ምክንያት አይልም። ቆይ መጀመሪያ ይቀበር ምናምን እና ከዛ በኋላ ኢቢኤስ ይዘግብ ይሆናል ሁኔታውን። ብቻ መታከሚያ አጥቶ እንዳይሆን የሞተውና እንዳንጸጸት። ወይኔ በእናትሽ እኔ በቃኝ ይቅርብኝ። ሁለቱ ጣት ስጋ ተቦርቡሯል። ታውቂያለሽ? ስጋ ተቦርቡሯል እንዳለ ስስ ነው ማለት ሲንቴቲክ ቆዳ ነው ያለሽ ማለት ነው። እንደ ሀገር ነው የሞተው። እንደ ሄዶ ታከመ የተባለው ቆይቷል እያለች ያማቸዋል እንዴ? በቃ ዝም በሉ፣ ስለ ምክንያቱ አታውሩ። በቃ ነፍስ ይማር ብቻ በሉና ከዛ ኢቢኤስ ትክክለኛውን መረጃ ሲሰጠን እንሰማለን። ድጋሚ ሄዶ ከሆነስ እኔ እንጃ አላውቅም። ጉሽ ሴንሲቲቭ ቆዳ ነው ያለኝ። በተለይ አሁን ላይ ደግሞ በጣም ቁጣ ነው። ትንሽ ሲነካኝ አብዛኛው እንደዚህ ነው የሚመጡ ሰዎች ትንሽ ነው ያላቸው። ያው እስክትወልጂ ድረስ ነው እንትን መሰራት ለጥፍ ህንድ አይደለም። ትናንትና ቦሌ አካባቢ መኪና ይዞ ሲሄድ ታይቷል። ማታ መቼ ነው? በቃ በተኛበት ነው ማለት ነው። እዚህ ሲሰራ የሶስት ልጆች አባት እኮ ነው። በእናትሽ ልጆቹ ያሳዝናሉ። ባዳስ አንድ ቀን 2 ቀን አልቅሶ ይረሳዋል። ይብላኝ ለባለቤቱና ለልጆቹ። ባደረበት ህመም ነው ያለው ኢቢኤስ። ባለቤቱና ልጆቹ ያሳዝናል። ባለቤቱም ነገ ታገባለች። ይብላኝ ለልጆቹ። ያነባት ነው የሚያድጉት። ከማርያም ማን ነው ህጻነት ወርቅ ነው እያስነካኝ ፍጣው እየነካኝ ችግር እሱ ስለደረቀ ችግር ኢቢኤስ ገፍቶ ጨረሳቸው። በኢቢኤስ ተሳበባውን ደግሞ ሄልዬ ኢቢኤስ ገፍቶ ጨረሳቸው። አሁን ኢቢኤስ ሰራተኞች እና ልፋተው እንዳይለቁ ስራ ተራ እንዳይደርሰን ብለው ምን አረገስ? I love your hair, looks amazing. Thank you, Mari. በጣም መሪም የኔ እናት ሜምበርሽን አዲስ ሪምሻ ከስሜ ጎን ያለውን ልብ ቅርጽ ንኪው። ማን የሞተው? ነፃነት ወርቅነህ። ፈገግተኛው ሳቂታው ተጫዋቹ ወጣት ሲሞት በጣም ያሳዝናል። በተለይ ልጆቹ ያሳዝናሉ። አባት ያለ አባት ሲያድጉ እውነት ከምንም በላይ የሚያሳዝኑ ናቸው ጋይስ።
አራቷት ትናንትና አምባሳደርነቱን የተሾመው እና አምባሳደርነት ተሾመ ማለት አይሞትም ማለት ነው እንዴ? እንኳን አምባሳደር ፕሬዚዳንት ይሞታል። ምን ሆንሽ? ሞት ከመጣ ምን ሆንሽ? ማነሽ? ምንድነሽ? አይል ቀንሽ ከደረሰ ትሄጃለሽ። ምንም ብንጠነቀቅ አደጋ ፈርተን ቤት ብንቀመጥ እዛው ቁጭ ባለበት ጸጥ ብንል እንችላለን። አይታወቅም። ስለ በፈጣሪ የመረሰስ በዚህ ነው ሰው ሲባልባቸው ውሸት ነው የምትለዋል ማለት ነው። ሁለቱን አንድ ላይ ከተችም ነው ሄዶ መጥቶ ስላለች ነው ትናንት በይፋ ስራውን የጀመረው። ኧረ ምን ጉድ ነው እናታችሁ! ኧረ ምን ጉድ ነው! እንደዚህ አሞኛ ቅማሪ ስጋዬ ተሰርስሯል። እችኛ ስለሳሳች ነው። እዚህ ስር እኮ ነው ቆዳ እዚህ ድረስ ነው ያቀረች። ለዛ ነው እጅ አላረፈም። እንደዛ ነው ተነቀለ ወዲያው ቀለኝ። ነፃነት ወርቅነህ ሞተ ብለው በጣም ያሳዝናል። በጣም ወጣት ስሜት ተደረሰ ከፊደም ጉዳይ ማስረጃዎቹን ትላክልኝ እና አይ ቲንክ ልካለች መሰለኝ እና ማስረጃዎችን ማሳወቃቸዋለሁ። በጣም አሳሰረ። ለዚች አጭር ጊዜ አባረ ከዚህ ሀገር አውጪ። እኔ እኮ ኤጀንሲ የለኝም ማሪ። የምር ሞቷል። ትናንት አይቶ ዛሬ አቡ መቼ ነው አንቺ ቤት ምክር ስመኝ? ምን ፈልገሽ ነው ማሪ? ሁለቱንም የኛውም ሳይወጣ ተነካካ። ይሄኛው ይህንን ነካብኝ። ጠባብ ነው እንትኑ ሁለት ቢነው ሁለት የለም። አንዱ ባንድቼ አንዱ ባንድቼ ብገት አይበቃም። ትንሽ ደረቅ እስኪል ይሄ ግባ መጀመር መጠጥ እስኪል አስተገባ በቃ እንደዚህ ሁሉም ጋይስ እንደዚህ ሁሉም 0920
ሰው ጥፍሩ መሰራት ያለበት ቮድካ ጠጥቶ ነው ወይም አረቄ ጠጥቶ እውነት በጣም ያማል። ያማል በጣም በቃ አረቄህን ትልፍና ትደነዝዛለህ። በቃ እንደፈለጉ ሱ መጀመሪያ ፎቶ ታሳያለህ። ካልተመሳሰለ ነገር ከስካሩ ስትነቃ መጥተህ ትቀውጠዋለህ። ለመስተካከል ደግሞ ድጋሚ ደህና ነሽ? ደህና ነኝ። የጸገበታ እንዴት ነሽ? ማሲፎ በቃሽ። ማኝ ከሆነ የምደክም አንቺ ምን ነሽ ነው? በቃ ቃል ገብተሽ ስቀ የለቀ በቃ ከላይ ከላይ ብቻ ነችም ተሰቃየ ጋይስ በአሁኑ በእኔ ስትት እንዳለች ሰምተናል እኮ ማሪ ነፍሱን ይማር ብለናል። ሰምተናል እኮ እየገባችሁ አስር የምትቆምጡት መንጉድ ነው። ሰምተን በጣም አዝነናል። ነፍሲ የርስተኛ በሁለት ነበር። ከዛ ሰሞኑን መጨረሻው ስንት ነው? ሰፈር አንቺ አታውቂውም እኮ እሺ በኋላ ደውላለሁ። ችግር የለም። አንጨርሽ ወረዳም ራሱ ደረስኩ። እስቲ አይ ችግር የለም። ጨርስ አስታውሽ ጨርስ ከሪቀ እያወራሽ ማለት በቃ ነገ ስንት ሰዓት ነው? በጣም ቅቶች ጋር 6 ሰዓት ነው። እነሱ ሴት ሰዓት ፎሎ ፓርክ ሄደን ክትክት ምንም እየተከታተል በጻፍ አይደለም። ደውይ ዳይሬክት ጽሁፍ አይቶ እስኪመልስ ዳይሬክት ደውይና ተከታታይ እኮ ደውይለትና እርግጠኛ ሆኝ
ነገ ታያላችሁ።